እንዴት አድርጌ ኤዲት እንደማድረግ ላሳያችሁ። ቪዲዮዎች ላይ እንገባለን። አይ ማስታወቂያ ቶሎ ብል እስቲ። ከዛ ቪዲዮ ኤዲት የሚለውን እነካለን። የምትፈልጉት ቪዲዮ ነው ወለ ፎቶ ነው? ፎቶም እንደዛው ማለት ነው። ቪዲዮም ከሆነ ቪዲዮ የሚለውን እንደዚህ እንነካለን። ወደ ቪዲዮ ይወስደናል ማለት ነው። መሰለን አሁን የዋትስአፕ እንትን ነው። ቆይ ያኔ ልልቀቅላችሁ ይጠቅማችኋል እናንተና የዚህች ልጅ ምስኪን ነገር ነው። ያው አሁን መሰለን ነው ያልኳችሁ። ከዛ በኋላ ኔክስት የሚለውን እንደዚህ እናደርጋለን። ከዛ ሰላም ጤና ይስጥልኝ፣ እንደምን አደራችሁ። ከዛ ትናንትናና ዛሬ በዋትስአፕ ከዛ አሁን እነዚህ ሁለቱ ቪዲዮዎች አሉ አይደል? እነዚህ ሁለቱ ቪዲዮዎች ናቸው። ፕላስ መጨመር ስትፈልጉ ይሄን ፕላስ ትነካላችሁ። ቪዲዮ ነው ጄኔራሊ ነው ወይስ አሁን መቅረጽ ነው ይላችኋል ማለት ነው። ከዛ እነዚህ ሁለቱን ብቻ ብላችሁ አሁን እንደዚህ ኦኬ ትሉታላችሁ አይደል? ከዛ ሬስ መጻፊያ ይሄው እዚህ ጋር ትጽፋላችሁ። መሰለን ሰብስክራይብ አድርጉ። ሰብስክራይብ አድርጉ አልኩኝ መሰለን ኦኬ እለዋለሁ። ከዛ ከለር ጤና ይስጥልኝ ከፈለኩ ከለርም እዚህ ጋር ከለር እላለሁ። ኦኬ ለውና ከለሩ በዚህ ነው አሁን መሰለኝ እኔ ነኝ ያልኩት ሰብስክራይብ አድርጉ ብዬ ያልኩት እኔ ነኝ አይደል? ከዛ ያረቢ ليش انت تخلط ከዛ በኋላ እንዴት ያኔ ቶሎ ሊነሳላችሁ ብላችሁ ይሄድላችሁ። አሁን ወደዚህ ሲሻገር ይሄዳል ማለት ነው። እንደዚህ ጤና ይስጥልኝ ከለሩም እንደዚህ ከፈለጋችሁ እንደዚህ ታደርጋላችሁ። እኔ የምጠቀምበት ነው። ከዛ በኋላ እንዲ ኦኬ ትላላችሁ። አሁን ሁለት ቪዲዮ ነው የጫንኩት መሰለን ማለት ነው። ሰላም ጤና ይስጥልኝ፣ እንደምን አደራችሁ። ትናንትናና ዛሬ በዋትስአፕ ሜሴጅ ላይ ፕሬዝዳንት ታዬ አጽቀሥላሴ የገለጹት ወይ ደግሞ ኤክስፖርት የሚለው በሁለት አንዱ ተናግረዋል። አሁንም ጠዋት ላይ ያ ሜሴጅ በዋትስአፕ የሊንክ ሜሴጅ ነው፣ በጣም እየደረሰኝ ነው። ስለዚህ ላስጠነቅቃችሁ ፈልገው ነገር ማለት ነው። ባክስ እናደርገው እዚህ ጋር አሁን መጥቶ ሴቭ ሆኖ አላያችሁት? እዚህ ጋር ሼር ማድረግ ያለብን ቦታ ሼር እናደርጋለን። ይሄን እንዲያደርጉ ኢንስታግራም የለኝ ይመስላል። ሜሴንጀር ወለ ዋትስአፕ ወለ ዩቲዩብ ወለ ፌስቡክ እላችኋል። ከዛ እናንተ የምትፈልጉት ዩቲዩብ ላይ ነው። ዩቲዩብ ትጭናላችሁ። ይሄ እየጫነ ነው። ትጠብቃላችሁ ማለት ነው እስከሚጭን ድረስ። ብዙ ኤዲተር እንትና አለ፣ ግን እኔ ያው ለራሴ የምጠቀመው ይሄንን ነው። ግን እነዛን ያው ገና አስተካክዬ ኢንሻአላህ ያሳየዋችሁ ማለት ነው። እነሱን አስተካክዬ እንትን እላለሁ ኢንሻአላህ። ለጊዜው ግን በዚህ ነው የምጠቀመው ማለት ነው። አሁን እንደዚህ አድርጎ እየጫነ ነው ማለት ነው። እንጠብቃለን እስከሚጭንልን ድረስ። 50% ሆነ 100% ሲል ነው ያው ሴቭ የሚሆነው። ፍጠን እንጂ ሸበካው ደክሞ ነው መሰለኝ ዋይፋይ ለዛ 80% ሆነ።
100 እየሆነ ነው። አይው خلاص ጫና ማለት ነው። ይሄው ራሱ ሄዶ እንትን ይላችኋል። ከዛ ኔክስት የሚለውን እንነካለን። ሾርት ማድረግ ኤዲት ኢንቱ ሾርት ይላችኋል። ሾርት ማድረግ ነው የምትፈልጉት ወይስ ይላል። ሾርት ከሆነ ይሄን ትነካላችሁ ሾርት። አይ ሙሉ ከሆነ ደግሞ ኔክስት የሚለውን እንደዚህ ታረጋላችሁ። ከዛ በኋላ የሆነ ሪሱ ያው ዛሬ ምንድነው የተናገረችሁት ስለ ቪዲዮ መጫን ነው አይደል? ስለዚህ እዚህ ጋር እቺ የስክሪፕቶ ምልክት እንዲህ ስትነኩ መሰለን ነው የምላችሁ። እኔ መጀመሪያ ፎቶ ላይ ሄዳችሁ ባዶ ፎቶ ምንም ያልተጻፈበት ለምሳሌ እንደዚህ አይነት መሰለን አሁን እኔ ዩቲዩብ ላይ እንዴት ነው ለማለት እዚህ ጋር መጀመሪያ እዛ ያኔ ቆይ ያሳያችኋለሁ። እንደዚህ አይነት ፎቶ ነው የምትጠቀሙት ንጹህ ያኔ ምንም ያልተጻፈበት። ከዛ አሁን ስላዘጋጀው እኔ ደግሞ ምን አደርጋለሁ ያዘጋጁት አለ ይሄው ይሄንን ማለት ነው። ከዛ ደን የሚለውን እንደዚህ ነካለሁ። ከዛ አሁን ምን ማድረግ ነው ሴንድ ማድረግ ነው እንትን የሚለና ከዛ ሬስ ደግሞ ዛሬ ስለ ቪዲዮ ስለምንድነው አዲስ ጀማሪዎች ዩቱብ ዩቱብ ላይ لا حول ولا قوة إلا بالله شو أنت ላይ ያ ረህማን ሁለቴ እየጻፈብኝ ነው ይቅርታ። ግን ላይ እንዴት حسبي الله عليك والله استغفر الله እኔ ያላዘዝኩት ቦታ ሲሄድ እያችሁት በአላህ ስልኬ ስክሪን እንዴት አዲስ ጀማሪዎች ዩቲዩብ ላይ እንዴት ቪዲዮ እንትኑም ጠፋብኝ እኮ ቢስሚላህ አለይክ ቪዲዮ መጫን ላሳያችሁ መሰለን ትላላችሁ ኑ የሚለው ላሳያችሁ። ያ ረህማን والله አንተ መጅኑን ተራ ኦኬ። አሁን አዲስ ጀማሪዎች ዩቲዩብ ላይ እንዴት ቪዲዮ መጫን ኑ ላሳያችሁ ብላችሁ ትጽፋላችሁ። ማሰል ነው ያልኳችሁ። ዩቲዩብ ላይ እንዴት ቪዲዮ መጫን እንችላለን ያላችሁኝ ልጆች ነው ብዬ መጀመሪያ እንትን ጃሂዝ አድርጌያለሁ አይደል? ከዛ ይሄን ኔክስት የሚለውን እነካለሁ ማለት ነው። ኔክስት ስለው አሁን ወዴት ይሄዳል? ወደ ዩቲዩብ ይጭናል ራሱ። ቆይ አሁን ስጭን አሁን እኮ እንትን ልጀምር ነበረ እንትን ማለት ነው። ቆይ በቃ አንድ ላይ ከኤቺናውን ላሳያችሁ ነበረ ፎቶዋን ማለት ነው። መጀመሪያ ያኔ ፎቶ ላይ ትሄዱና ወይ ዋትስአፕም ላይ ይሆናል ኤዲተር ላይም ፎቶ እንትን ጻፉት ቲፒንግ አድርጉ የሚላችሁ ቦታ አለ አይደል? እዛም ጋር ሄዳችሁ መጻፍ ትችላላችሁ ማለት ነው። ከዛ ኔክስቱን ስነካው እንዴት እንደሚጽፍ ማን ነው እንደሚልክ ያሳያችኋል። እኔ 10 እንዲሞላ ፈልጌ ነው። እሺ እና ቀላል ነው ሁሉም ነገር ያኔ እናንተ ብቻ ለመስራት ተነሳሱ እንጂ ማለት ነው። ወጥቶ መጨፈር ምናምን ራስን ማሳየትም ሳይሆን ራስን ሰትሮ ራሱ እኮ መስራት ይቻላል። ያው ሚዲያ ላይ መውጣት ሐላል ባይሆንም ግን ያው በቃ ርስቅ ፍለጋ እኛ የሰው ሀገር ተሰደን የለ። ስለዚህ ሁላችሁም ዩቲዩብ ክፈቱ። አላህ Subhanahu Wa Ta'ala ማንን እንደሚረዝቅ በምን እንደሚረዝቅን አናውቅም። እኛን በዚህ ዩቲዩብ ከፍለናል ወይ አይከፍለንም ወይ ወላሁ አለም አላህ ነው የሚያውቅ። ሰላም ጤና ይስጥልኝ፣ እንደምን አደራችሁ። ትናንትናና ዛሬ በዋትስአፕ ሜሴጅ ላይ ፕሬዝዳንት ታዬ አጽቀሥላሴ የገነት ስጦታ የሚል ሜሴጆች በብዛት ደርሰውኛል። አሁንም ጠዋት ላይ ያ ሜሴጅ በዋትስአፕ የሊንክ ሜሴጅ ነው።
በጣም እየደረሰኝ ነው። ስለዚህ ላስጠነቅቃችሁ የምፈልገው ነገር እንደዚህ አይነት ነገሮች የስካመሮች ነው። የስካመሮች ማለት የሚያጭበረብሩ የእናንተን የስልክ መረጃ የሚሰርቁ የባንክ አካውንቶቻችሁን የሚሰርቁና የማጭበርበሪያ መንገዶች መካከል አንዱ የዚህ አይነት ሜሴጅ ነው። ስለዚህ ሁላችሁም ተጠንቀቁ። ይህን ሜሴጅ በዋትስአፕ የምትላላኩ ሰዎች አቆሙ። ሊንኩን አትክፈቱት። የእናንተን የፐርሰናል መረጃ ስልክ ላይ ያለውን ሀክ ያደርጋል። የባንክ አካውንቶቻችሁንም ሀክ ሊያደርጉባችሁ ይችላሉ። ስለዚህ ከእንደዚህ አይነት ሜሴጅ ተጠንቀቁ። ሐሰተኛ ነው፣ የውሸት ነው። በእርግጠኝነት በተቻላችሁ መጠን ለሌላ ሰው ሼር አታድርጉት። ይህ ሜሴጅ አትክፈቱት። አመሰግናለሁ። እኔ ያሳለፍኩት ስቃይ በቤታችሁ ይግባ። የኔን ኬዝ የሸፋፈናችሁ ሰዎች በሙሉ በቤታችሁ ይግባ። ልጅቷን በህግ ቁጥጥር ስር መዋል ትችሉ ነበረ። ሸፋፈናችሁ። ስለምትተዋወቁ አንድ ማህበር ስለሆናችሁ ሸፋፈናችሁት። በዘርም ከመጣችሁ እኔ አማራ ጥርት ያልኩኝ አማራ ነኝ። በዘርም ከመጣችሁ ማለት ነው። ግን እኔ አልልም፣ በቃ አልልም። በእንደዚህ አይነት ነገር አላምንም። ኢትዮጵያዊ ነኝ፣ አለቀ። ግን አጨብጫቢ ስለሌለኝ ጓደኛ ስለሌለኝ ድምጽ የሚሆነኝ ሰው ስለሌለ ሸፋፈናችሁት። እዛው ሸፋፈናችሁት አይደል? ይፈርዳል፣ እሱ ይፈርዳል። ከመፍረዱ በፊት ግን እኔ ማረገውን አድርጌ እሞታለሁ። ሞት አልፈራም። እኔ ማረገውን አውቃለሁ።